ይችን ባገኛት አለቃትም በሴትም በወንድም ሊከሰት ይችላል። በጣም ብዙ ወጣቶች አሁንም የሚጠይቋቸው ጥያቄዎች አሉ። እነዚህ ጥያቄዎች አንደኛ ከህልመ ሌሊት ጋር የተገናኘ፣ ሁለተኛ በሐሳብ ከሚመላለስ ኃጢአት ጋር የተገናኘ፣ ሶስተኛ ደግሞ በእጮኝነት ጊዜ ካለው አካላዊ ቀረቤታ ጋራ በተገናኘ ከነዚህ ከሶስቱ አንፃር የሚጠየቁ ጥያቄዎች ስላሉ አንደኛ ህልመ ሌሊት ወይም ደግሞ በህልም የሚፈጠር ወይም ደግሞ ህልመ ሌሊት ማለት በህልም ሩካቤ ስጋ መፈጸም ወይም ደግሞ በህልሙ ሩካቤ ስጋ የፈጸመ መምሰል ማለት ነው። ህልመ ሌሊት የሚባለው ይሄ ነው። ወይም በሌላ አገላለጥ ዝኔት ተብሎ ይጠራል። በሴትም በወንድም ሊከሰት ይችላል። ይህም ማለት ከአንድ ሴት ከሆነች ከአንድ ወንድ ጋራ፣ ወንድ ከሆነ ደግሞ ከሴት ጋራ የተኛ መስሎት ሲነቃ የተለያዩ ነገሮች ሊመለከት ይችላል። ፈሳሽ ሊኖረው ይችላል። ወይም ደግሞ በአይምሮ የተፈጠረ የመውደቅ ስሜት ሊሰማው ይችላል። ይሄ ህልመ ሌሊት ተብሎ ይጠራል። ይሄ ተክሊልን አይከለክልም። ነገር ግን ዝኔት ከተፈጠረ፣ ፈሳሽ ከተፈጠረ ወደ ቤተ መቅደስ መግባትን በዕለቱ ይከለክላል። እነዚህ ነገሮች ተደጋግሞ የሚከሰቱ ከሆነ ንስሐ አባትን ማማከር፣ አባቶችን ማማከር፣ ጸበል መጠመቅ፣ ስግደት መስገድ፣ ጸሎት መጸለይ፣ እነዚህ ነገሮች ማድረግ ይገባል። ነገር ግን ይሄ ተክሊል ከማድረግ ወይም በተክሊል ወይም በስርዓተ ተክሊል ጋብቻን ከመፈጸም አይከለክልም። አንደኛ። ሁለተኛ በሐሳብ የሚመላለስ ኃጢአት ይኖራል። በሐልዮ እንግዲህ ይሄ ሐልዮ በሶስት ይከፈላል። አንዱ ከገቢር የሚቆጠር ሐልዮ ነው። ሁለተኛው ደግሞ ከገቢር የማይቆጠር ወይም ደግሞ ከስራ የማይቆጠር ሐልዮ ነው እና አባቶቻችን አንድ ምሳሌ መስለው ይናገራሉ። ለምሳሌ አንድ ሌባ ሊሰርቅ ወደ ሚሰርቅበት ቤት ሲሄድ ሶስት ነገሮች ሊከሰቱ ይችላሉ ብለን እናስብ ይሉና እነዚህን ምሳሌያት ያስቀምጣሉ። አንዱ ሂዶ ቤት ደርሶ አጥሩ ጠብቆበት ወይም አጥሩ አላስገባው ብሎ ግንቡ አላስገባው ብሎ ወይም በሩ አላስገባው ብሎ አልመቸው ብሎ ወይም ደግሞ ውሻ ጩሆበት ደንግጦ ቢመለስ ወይም ደግሞ ባለቤቶቹ ነቅተውበት ቢመለስ ሊይዙት ፈልገው ሩጦ ቢያመልጥ ይሄ ሰው አስቧል ብቻ ሳይሆን ሄዷል። በእጁ ወርቅ አልያዘም፣ ዕቃ አልያዘም፣ አልሰረቀም። ግን ደግሞ ሂዷል አልሳካለት ብሎ እንጂ እዚያ ደርሶ በዛ ምክንያት ተመልሷል። ስለዚህ ይሄ ከገቢር ይቆጠራል። ከገቢር ይቆጠራል ማለት ከማድረግ ይቆጠራል። ዕቃ አልያዘም፣ ነገር ግን ሰርቋል። ስለዚህ ይሄ ሰው በሌብነት ነው። ኃጢአቱ ራሱ የሚወነጀለው በሌብነት ነው። ግን እጁ ላይ ግን ወርቅ የለም። ሁለተኛው ደግሞ መንገድ ላይ ደርሶ ቢመለስ ለመስረቅ እየሄደ መሀል መንገድ ላይ ለምንድን ነው የምሰርቀው ብሎ ወደ ልቡ ተመልሶ እንደገና ይቅር በለኝ አምላኬ ብሎ ወደ ቤቱ ቢመለስ። ሶስተኛው ደረጃ ደግሞ አስቦ አማትቦ ቢተወው፣ ያ ማለት ካለበት ሳይንቀሳቀስ አሁን ገሌ ቤት ሂጄ ብሰርቅስ ብሎ አስቦ ነገር ግን ባለበት ሳይንቀሳቀስ ለምን እሰርቃለሁ ለምን ይሄ ሐሳብ መጣብኝ ብሎ ደንግጦ ቢያማትብ። እነዚህ ሶስት ደረጃዎች አሉት። የመጀመሪያው ከገቢር ይቆጠራል። ይሄኛው እንዳደረገ ተቆጥሮ ነው ቀኖናው የሚሰጠው። ሂዶ ውሻ ጮሆበት አጥር ጠብቆበት ባለቤቶቹ ነቅተውበት ቢመለስ ማለት ነው። ስለዚህ እንዳደረገው ተቆጥሮ የሌብነት ቀኖና ይሰጠዋል ማለት ነው። መሀል ላይ ደርሶ ቢመለስ ደግሞ አላደረገውም፣ ነገር ግን አስቦታል ብቻ ሳይሆን ትንሽ እንቅስቃሴ አድርጓል። ስለዚህ መካከለኛ ቀኖና ይሰጠዋል ማለት ነው። አስቦ ቢተወው ግን አማትቦ ቢተወው እግዚአብሔር ይፍታህ በሚለው የስልጣነ ክህነት ይሰረይለታል ማለት ነው። ምክንያቱም አስቦ አማትቦ ትቶታል። ስለዚህ ሐልዮ በሶስት ነው የሚከፈለው ማለት ነው። ከገቢር የሚቆጠር፣ ከዛ መካከለኛ የሆነ፣ ከዛ ግን ሐሳብ ብቻ የሆነ ነገር ግን አማትበን የምንተወው ማለት ነው። ምን ማለት ነው ይሄ? ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 27 ጀምሮ ወዘሰ ወደአ ፈተወ ዘመው ባቲ በልቡ አይቶ አንዲትን ሴት የተመኘ ሰው በልቡ አመነዘረ ይላል። እና ብዙ ሰዎች ይህንን ከሐሳብ ጋር አገናኝተው የተለያየ ትርጉም የሚሰጡ ሰዎች አሉ። ምን ማለት ነው ይሄ ማለት ቢባል ለምሳሌ አንድ ወንድ አንዲትን ሴት አይቶ ይችን ባገኛት አለቃትም ቢል ቦታ አመቻችቶ ሁኔታ አመቻችቶ የቻለውን ሁሉ አድርጎ ጥረት አድርጎ ሳያገኛት ቢቀር ይሄ ሰው ከሷ ጋር አልተኛም በተግባር ነገር ግን በሐሳቡ ጨርሶታል፣ ፈጽሞታል። ስለዚህ እንደ ገቢር እንደ ስራ ይቆጠርበታል። እንዲህ አይነቱ ነው አመነዘረ ተብሎ የሚጠራው እንጂ በህሊና በአይምሮ የተፈጠረው የተመላለሰው ነገር በሙሉ በዚያ ይቆጠራል ማለት አይደለም። ስለዚህ ይሄ በሐልዮ በአይምሮ የተመላለሰው በልባችን የተመላለሰው
ተክሊል አይከለክልም ማለት ነው። ሁለተኛ ሶስተኛ አካላዊ ቀረቤታን በተመለከተ በእጮኝነት ጊዜ ወይም ደግሞ ከጋብቻ በፊት ባሉት የጓደኝነት ስርዓቶች አካላዊ ቀረቤታ ቢፈጠር ይህን በተመለከተ ዳኝነት የሚሰጠው ፍትሐ ነገሥቱ ነው። ፍትሐ ነገሥቱን ደግሞ የሚመለከቱት ካህኑ ናቸው ወይም ደግሞ ቄሱ ናቸው፣ ነፍስ አባት ናቸው። ስለዚህ ማንም ወጣት ነፍስ አባት ያለው አስቀድሞ ይህንን ለነፍስ አባቱ ተናግሮ ነፍስ አባቱ ዳኝነት ይሰጣሉ ወይም ደግሞ ፍርድ ይሰጣሉ ማለት ነው። አካላዊ ቀረቤታ በምን ደረጃ ነው፣ በምን አይነት ሁኔታ ነው፣ እንዴት ነው ብለው እሳቸው ይህንን ካወቁ ከተረዱ በኋላ በውስጣቸው የተፈጠረውን ነገር በትክክል በግልጽ ከሰሙ በኋላ ዳኝነት ይሰጣሉ። በነገራችን ላይ ካህን ማለት የፍትሐ ነገሥት አንዱ ክፍል ማለት ነው፣ ወይም ደግሞ አንዱ አንቀጽ ማለት ነው። መወሰን ይችላል ካህኑ። የሚወስነውን ውሳኔ ደግሞ እኛ የመቀበል ግዴታ አለብን ማለት ነው። ስለዚህ ይሄ በነፍስ አባት በኩል ማለቅና መጠናቀቅ የሚገባው ጉዳይ ነው። ስለዚህ ተክሊል ማድረግን አለማድረግን በተመለከተ የሚወስኑት ነፍስ አባት ይሆናሉ ማለት ነው። ስለዚህ ስርዓተ ተክሊል የሚፈጸመው ለስጋ ደናግል ለሆኑ በስጋ ደናግል ለሆኑ ድንግልናቸውን ለጠበቁ ሰዎች ነው።